አሰላሙ አለይኩም ወራህመቱላሂ ወበረካቱ። የጆማ እንዴት ናችሁ? ሰላም ናችሁ ወይ? እንዴት ቆያችሁኝ? ይኸው ዛሬ ደግሞ ይዤላችሁ የመጣሁት የእንስላል ፍሬ ዘርፈ ብዙ ጥቅሞችን ነው። እንስላል ባለሳሳት ኩመን ነው እንዴ? እስኪ ፎቶውን አይታችሁ ኩመን ነው አይደለም? እስኪ ጻፉልኝ። እዚህ ላይ የሚለው እንስላል ነው፣ ግን በአረበኛ ያይሱን ይባላል። እኔም ጠጥቼው አውቃለሁ። አረቦች ይጠቀሙታል ሲያማቸው። ከሙን ጋር ተመሳሳይ ነው፣ ፍሬው ከከሙን ጋር ተመሳሳይ ነው፣ ግን ትንሽ የአይሱኑ ሽታ አለው። ያኔ ሽታው ሌላ አይነት ሽታ ነው። የከሙን ሽታ ደግሞ በሽታው እኔ ብዙ ጊዜ የምለየው። አሁን ግን በደንብ ለይቸዋለሁኝ። የእንስላል ፍሬ በጣም አረንጓዴ ነው። ከፍ ከፍ ያሉ ናቸው ይዘታቸው ማለት ነው። ከከሙን ከፍ ከፍ ይላሉ ፍሬዎቹ። ተመሳሳይ ናቸው፣ ትንሽ ይመሳሰላሉ እና ብዙ ጊዜ እኔ አለያቸው ነበር፣ ከሙንና ያይሱን አለይም ነበር። አሁን ግን ለየውኝ ማለት ነው። እና ጥቅሞቹን ልንገራችሁ። ለብዙ ነገር ጥቅም አለው። የእንስላል አስደናቂ የጤና ጥቅሞች ይላል። የእንስላል ቅጠል ወይንም ፍሬ አፍልቶ መጠጣት የኩላሊት ጠጠርን ለማስወገድ እንደሚረዳ ያውቃሉ? የሚገርም ነው። የኩላሊት ጠጠር በጣም ብዙ ሰዎችን እያሰቃየ ነው እና እንጃ መጥፎ አይደለም ይሄ አይሱን የሚሉት። በተለይ ወልደውም ሲጠጡ አይቻቸዋለሁ አይሱን አረቦቹ። ለምን እንደሚጠቅም ባላቅም ማለት ነው። እና ለኩላሊት ጠጠር መድኃኒት ነው። በተጨማሪም የሽንት ፍሰትን በመጨመር ሰውነታችን መርዛማ ነገሮችን እንዲያስወግድ እንደሚረዳ ሲያውቃሉ? እንስላል ለባህላዊ መድኃኒት ከሚሉት እጅግ ጠቃሚ እጽዋት አንዱ ነው። ከባህላዊ መድኃኒት ከሚውሉት ውስጥ አንዱ ነው ማለት ነው። ምንም እንኳን በሀገራችን መድኃኒትነት ባህሪው ቢታወቅም ብዙ ሰው በአግባቡ አይጠቀምበትም። የሚገርም ጥቅም ነው ያለው። ወይንም በጓሮ አያበቅለውም። ይህ በእጅጉ የሚያስቆጭ ነው። በሌሎች ዓለም ክፍሎች ግን እንስላል ለምግብነት ሆነ ለመድኃኒትነት በስፋት ጥቅም ላይ ይውላል። በዲላ ዩኒቨርሲቲ የኬሚስትሪ ትምህርት ክፍል አንድ ተማሪ በማስተርስ ዲግሪ ማሟያ ጥናቱን በእንስላል ላይ ሰርቶ ነበር። ከዚህ ጥናታዊ ጽሑፍ የተወሰኑ ነጥቦች እነሆ። እንስላል ዓለም አቀፍ ጥቅሞች። እንስላልን በዓለም ላይ ያሉ ሰዎች ለምን እንደሚጠቀሙት ልዘርዝርላችሁ። የሜዲትራሊያን የምግብ ስርዓት በዓለም ላይ ካሉ ጤናማ አመጋገብ ዘይቤዎች ቀዳማዊ ነው። በዚህ ስርዓት ውስጥ እንስላል መጠቀም የተለመደ የምግብ ዋና አካል ነው። በጣሊያን የቡቃያውን ቀንበጥ በማኘክ የአፍ ውስጥ ቁስለትን ለማከም ይጠቀሙበታል። በማዕከላዊ ሰርቢያ ዘሩ ለአፍ መጉመጥመጫነት ይጠቀሙበታል። በብራዚል እንደ ሻይ በማፍላት የእንቅልፍ እጦትን ለመከላከል ያገለግላል። በኢኳዶር በኢኳዶር አበባውንና ቅጠሉን በመጭመቅ ለካንሰርና ለአይን ህመም መድኃኒት ያውሉታል። በአሜሪካ ማያሚና ፍሎሪዳ ስሩንና ፍሬውን በመጭመቅ የሽንት መጠንን ለመጨመር ይጠቀሙበታል። በሀገራችን ሳማና ጌሾ ለዚህ ጥቅም ይታወቃሉ። በሀገራችን ይህን ጥቅም የሚወስዱት ከሳማና ከጌሾ ነው፣ ግን እንስላልም ጥቅም አለው ማለት ነው። በጣሊያን ቱርክና ዮርዳኖስ ሁሉንም የእጽዋቱን ክፍሎች በማፍላት ወይንም እንደ ገንፎ በማዘጋጀት የሆድ ቁርጠትን ለመከላከል ይጠቀሙበታል። በሮም ለጉንፋን፣ ሰውነት ለማነቃቃት፣ ለሆድ መነፋት፣ ለቁርጥማንና ለሌሎች ህመሞች የእጽዋቱን የተለያዩ ክፍሎች በፈላ ውሃ ውስጥ ዘፍዝፈው ይጠቀማሉ። በደቡብ አፍሪካ የቅጠሉ ጭማቂ የቁርጥማን ህመም ማስታገሻ ሆኖ ያገለግላል።
በኢትዮጵያና ሶማሌ በአንዳንድ አካባቢዎች ስሩን በመጭመቅ ለወባ በሽታ ህመምና ሕክምና ይጠቀሙበታል። አይገርምም? ለወባ በሽታ ሕክምና እንደሚውል እኔ አላውቅም ነበር። ሳይንሳዊ ማረጋገጫ በእንስላል ፍሬ ጭማቂ ላይ የተደረገ ጥናት ጸረ ባክቴሪያ ባህሪ እንዳለው አረጋግጧል። በተለይም ስትሬፕቶኮከስ ሙታንን የተባለውን የጥርስ መበስበስ የሚያስከትል ባክቴሪያ የማጥፋት ከፍተኛ ኃይል እንዳለው ታይቷል። ብዙ ሰዎች ጥርሳቸውን በእንስላል ሲፍቁ የሚታዩትም ለዚህ ሳይሆን አይቀርም። በሀገራችን እንስላልን ለመድኃኒትነት እንጂ ለምግብነት የመጠቀም ልምዳችን አናሳ ነው። ይህን ጠቃሚ እጽዋት ምን ቢሻለን ነው? ቦታ ያላችሁ ሰዎች በጓሯችሁ ትከሉት፣ ተጠቀሙበት። ይቅርታ። የእንስላል መዓዛውና ጥቅሙ እንዴት ደስ ይላል! ይሄ እንስላል የሚሉት ነገር በእኛ አካባቢ ኩመን ተብሎ ነው የሚጠራው። ቅጠሉን አሁን እንትን እልላችኋለሁ፣ እስክሪኑ ላይ ያስቀምጥላችኋለሁ እና ኩመን ነው የሚባለው። ግን እኛ አንተክለውም፣ ዝም ብሎ ይበቅላል። ከብቶችም እኔ እንጃ የሚበሉት አይመስለኝም፣ ሲበሉት አይቻል አቅም ፍየሎች ምናምን ይበሉታል መሰለኝ፣ አለው አለም። ግን ሽታው መጥፎ አይደለም፣ ሽታው ደስ የሚል ሽታ ነው ያለው ቅጠሉ ማለት ነው። እዚህ ሀገር ደግሞ የሆነ ሸበት የሚባል የለም። እንትን እንኳ ስንሰራ ምንድን ነው ሳምቡሳ ስንሰራ ከሳምቡሳ ዶሮውን ከአዘጋጀን በኋላ ከበግዶንስ እና ከክስበራ ጋር ሸበቱን አብረን ቆራርጠን እንጨምረዋለን። እሱን ነው የሚመስለው። ይሄ ኩመን የሚባለው ከሸበት ጋር ተመሳሳይ ነው። ግን ሸበት ይሁን ራሱ ይሁን እኔ እንጃ። ኩመን ግን ሽታው በጣም ደስ የሚል ነው። ኧረ ልስልስ ያለ ነው ደግሞ ቅጠሉ። ፍሬውን አላስታውስም እንዴት እንደሚያፈራ። ኩመን ግን እኔ ቅጠሉ ግን በቃ ልክ ከኩመን ጋር ተመሳሳይ ነው። ይሄ እንስላል የሚባለው ማለት ነው። አሁን እኔ ያልገባኝ እንስላልና የአይሱን አንድ አይነት ነው። አረቦች ሲጠጡት አይቻለሁ፣ የአይሱን ፍሬውን ማለት ነው። ግን ቅጠሉ ሸበት የሚባለው ነው ወይንስ አይደለም? እንዲሁም ደግሞ ይሄ ቅጠል እንስላል ያሉት እዚህ ጽሁፉ ላይ ያስቀመጡት ሰዎች ኩመን ነው ወይንስ? እስኪ እናንተ አይታችሁ ንገሩኝ። ለብዙ ነገር መድኃኒት ነው ኩመን ከሆነ እንድንጠቀምበት ስላለ በእኛ አካባቢ ማለት ነው። ኩመን ካልሆነ ደግሞ እንስላል ምንድን ነው? እኔ ፍሬውን ይዤ ሂጄ ተክለዋለሁኝ ከዚህ ከአረቦቹ ቤት። የሆነ ይዛችሁ ሂዳችሁ ተከሉት ጓሯችሁ፣ ምናልባት ሊበቅል ይችላል። እኔ በጣም ነው እያስገረመኝ። በተለይ ለኩላሊት ጠጠር፣ የኩላሊት ጠጠር ያለባቸው ሰዎች ለወባ በሽታ፣ ለጥርስ ህመም፣ የሽንት ማነስ፣ አሁን መርዛማ የሆኑ ነገሮችን ያጣራል። እሱን እያፈላችሁ ከጠጣችሁ በጣም ብዙ ጥቅም ነው ያለው። ወላይ የሚገርም ነው። እና ከሙን ምንድን ነው ይሄ የአይሱን ከኩመን ጋር ተመሳሳይ ራሱ ከሆነ እኔ እንጃ፣ በጣም ነው ደስ የሚለው። ለብዙ ነገር እንጠቀምበታለን እላችኋለሁ ወገኖቼ። ስላዳመጣችሁኝ አመሰግናለሁ። ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ላይክ እና ሰብስክራይብ አትርሱ። ሼር አድርጉ ለወዳጅ ዘመዶቻችሁ። መልካም ቀን።